ሰላም እንደምን አላችሁ የዩቲዩብ ቻናሌ ቤተሰቦች። ዛሬ እናንተን በሚጠቅምና በሚያስተምር በሚያዝናና ምርጥ ቪዲዮ ወደ እናንተ መጥቻለሁ። በዛሬው ቪዲዮ በጣም የሚጠቅማችሁን አሪፍ የሆነ መረጃ ይዤላችሁ መጥቻለሁ። ቪዲዮ ይጠቅማችኋል፣ እስከመጨረሻው ድረስ ተከታተሉ። በዛሬው መረጃችን እንግዲህ ስልካችሁ ላይ የምታደርጉትን እያንዳንዱን አክቲቪቲ ጎግል እንደሚከታተላችሁ ማወቅ አለባችሁ። እንዳይከታተላችሁ ከፈለጋችሁ ምን አይነት ሴቲንግን ኦፍ አድርጋችሁ ሙሉ በሙሉ የእናንተን ስልክ ፕራይቬት አድርጋችሁ እናንተ ብቻ ሰርች የምታረጉትን ነገር የምትጠቀሙትን አፕሊኬሽን የት ቦታ እንዳላችሁ እናንተ ብቻ እንድታውቁ የምታረጉበትን መንገድ ነው የማሳያችሁ። ይሄንን መንገድ ተጠቅመው ራሱ ሃክ የሚያረጓችሁ ሰዎች አሉ፣ በዚህ አይነት ሜትድ ማለት ነው። ኢቭን እንኳን ሃክ ያረጓችሁ ሰዎች ደግሞ ጎግል ላይ ገብታችሁ ምን ሰርች እንደምታረጉ፣ ቲክቶክ ላይ ምን አይነት ቪዲዮ እያያችሁ እንደሆነ፣ ዩቲዩብ ላይ ምን አይነት ቪዲዮ እያያችሁ እንደሆነ፣ ኢቭን እንኳን ቴሌግራም ስትጠቀሙ ምን አይነት ግሩፕ እየተጠቀማችሁ እንደሆነ ይሄንን ሁሉ ነገር ጎግል ያውቃልና ያንን ነገር ኦፍ የምታረጉበትን መንገድ ነው በዛሬው ቪዲዮ የማሳያችሁ ማለት ነው። ስለዚህ ይሄ ቪዲዮ ይጠቅማችኋል። እስከ መጨረሻው ድረስ ከኔ ጋር አብራችሁኝ ቆዩ። እንዲሁም ደግሞ ለዚህ አስተማሪ የሆነ የዩቲዩብ ቻናል አዲስ ከሆናችሁ አሁኑኑ ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም የደውል ምልክቷን ደግሞ ኦል አድርጉ። በየጊዜው ምርጥ ይሄንን የሚመስል አሪፍ መረጃዎችን በዚህ የዩቲዩብ ቻናሌ ስለማጋራ ለማንም ሳይደርስ ለእናንተ ብቻ ቀድሞ ይደርሳችኋል ማለት ነው። የደውል ምልክቷን ኦል ካረጋችሁ ትጠቀሙበታላችሁ። ቪዲዮ ላይክ ማድረጋችሁን እንዳትረሱ። ዛሬ ወደ ያስኩላችሁ መረጃ እንለፍ። ጎግል ስልካችሁ ላይ ስለምታደርጉት እያንዳንዱ አክቲቪቲ ሙሉ መረጃ አለው። እንዴት እንደሆነ ላሳያችሁ፣ እንዴትስ እንደምታጠፉ አሳያችኋለሁ። ለዚህም የሚሆን እስቲ አንድ ምሳሌ ልንገራችሁ። እርግጠኛ ነኝ ሁላችሁም ከዚህ በፊት አጋጥሟችኋል። ቀን ከጓደኞቻችሁ ጋር ስታወሩት የነበረው ነገር ወይም ደግሞ ከቤተሰብ ጋር ብቻችሁንም ሆናችሁ ወይ ደግሞ ስታወሩ ኦር ደግሞ ጎግል ላይ ገብታችሁ ክሮም ላይ ሰርች ስታረጉት የነበረው ነገር ማታ ቲክቶክ ላይ ስትገቡ ተመሳሳይ ቀን ስታረጉት ወር ስታስቡት ከነበረው ጋር ተመሳሳይ የሆነ ነገር ይመጣላችኋል። ይሄ እርግጠኛ ነኝ ሁላችሁም ባይሆን የተወሰናችሁ ሰዎች አጋጥሟችኋል። ብዙ ጊዜ እኔም ያጋጥመኛል፣ ያው እናንተም ደግሞ ያጋጥማችኋል ብዬ አስባለሁ። እንዳጋጠማችሁም ደግሞ እርግጠኛ ነኝ። እና ይሄ ነገር እንዴት ተፈጠረ፣ እንዴት እኛ ያሰብነውን ነገር ቲክቶካችን ላይ ኦር ደግሞ አጋጣሚ ዩቲዩብ ስንገባ ዩቲዩብ ላይ እንዴት ሊመጣ ቻለ የሚለውን ነገር እያንዳንዱን ነገር አሳያችኋለሁ። ምንድነው ጎግል ከእያንዳንዱ ሀገር በተለይ እነዚህ ዌብሳይቶች አሉ አይደለ፣ ሰርች የሚደረጉትን ያውቃል፣ የት አካባቢ እንደሆኑ የትኛው እያንዳንዱን ነገር ያውቃል። እንዲሁም ደግሞ የት ቦታ እንዳላችሁ የት ቦታ እንደምትንቀሳቀሱ እነዚህ ነገሮች ያውቃል። ዩቲዩብ ላይ ገብታችሁ ምን ሰርች አረጋችሁ፣ እናንተ ምንድነው የምትፈልጉት። ለምሳሌ አንዳንዴ ስለ ምግብ ነክ የሚፈልግ ሰው ዩቲዩብ ላይ ገብቶ ስለ ምግብ ነክ ሰርች ቢያደርግ ወዲያው የዩቲዩብ አልጎሪዝም ምን ያደርጋል፣ ሁሌ ሆም ፔጁ ላይ የሚመጣው ስለ ምግብ ነገር ብቻ ነው ማለት ነው። ስለ ቴክ የሚፈልግ እንደዛ የፈለገው እንደዚህ ስለ ዜና የሚፈልግ ሰው ስለ ዜና ይመጣለታል። ነገር ግን ያ ጠቃሚ ሆኖ እንዳለ ማለት ያ ነገር ጠቃሚ ሆኖ እንዳለ የሚጎዳ ነገር ደግሞ በጣም አለ። ጎግል ስለናንተ አክቲቪቲ ስልካችሁ ላይ ስለምታደርጉት ነገር እያንዳንዱ ነገር ቼክ ያደርጋል። ስለዚህ ምንድነው ለምሳሌ አንድ ነገር ልንገራችሁ። ኢትዮጵያ ውስጥ ለምሳሌ በጣም ፖርኖግራፊ በጣም ሰርች እንደሚደረግ ጎግል ሊስት አድርጓልና ያ ነገር የሆነው ምንድነው እያንዳንዱ ሰው ክሮም ላይ ገብቶ ያን ነገር ሰርች ሲያደርግ ከሂስትሪ ላይ እንኳን ክሊር ቢያደርገው ጎግል ያን ነገር ስለሚያውቅ ኢንፎርሜሽን ይሰጣል ማለት ነው። ስለዚህ ጎግል ላይ ገብተን እንኳን እንደዚህ አይነት ነገር ማን ሰርች ያደርጋል ብለን ብናይ ቅድሚያ ኢትዮጵያን ያስቀምጣል ማለት ነው። ስለዚህ እንደዚህ አይነት ነገሮች እንዲሁም ሌላ ነገሮች በሴኩሪቲና ራሳችሁን ብቻ አውቃችሁ ማለት ራሳችሁ ብቻ እያወቃችሁ ሰርች ያደርጋችሁ እንደፈለጋችሁ ያለምንም ከጎግልም ያለምንም ነገር እንድትጠቀሙ የሚያደርጋችሁን ሴቲንግ አሳያችኋለሁ፣ እንዴት ኦፍ እንደምታረጉ ማለት ነው። ኢቭን ደግሞ ጂሜላችሁን የሚያውቁ ሰዎች ሃክ ያደርጓችሁ ሰዎች ኢቭን የእናንተ አክቲቪቲ ምንድነው ብለው ቼክ ማድረግ ይችላሉ። አንዳንዴ ምን ይደረጋል መሰላችሁ፣ ወላጆች የሆነ ኢሜል አካውንት ይከፍቱና ለልጆቻቸው ስልክ ላይ ይሞሉላቸዋል። ዘን እነዛ ልጆች ክሮም ላይ ሰርች የሚያደርጉትን ነገር ቲክቶክ ላይ ፌስቡክ ላይ እያንዳንዱ ሰርች የሚያደርጉት ነገር የት አካባቢ እንዳሉ እያንዳንዱ ነገር እነሱ ደግሞ ኮምፒውተራቸው ላይ ደግሞ ያንን ጂሜል ይሞሉትና
ያንዳንዱ ነገር አክቲቪቲያቸውን ይከታተላሉ ማለት ነው። ስለዚህ ይሄ ነገር ልጅ ኖሮት ያው ለቤተሰብ ለመቆጣጠርም ይጠቅማል። ነገር ግን ያው ጂሜላችሁን የሚያውቁ ሰዎች ምናምን ደግሞ ስልካቸው ላይ ሎጊን ያደረጋችሁ ሰዎች እናንተ ምን ሰርች እንዳደረጋችሁ ራሱ ያውቁባችኋል ማለት ነው። በዋናነት ግን ያው ጉግል ነው ሙሉ በሙሉ የሚያውቀው። ስለዚህ ይሄንን እንዴት ኦፍ እንደምናደርግ ላሳያችሁ። በመጀመሪያ ምን ታደርጋላችሁ? ወደ ስልካችሁ አፕሊኬሽን ወዳሉበት ትገቡና ያው ጂሜል ወደሚለው ትገባላችሁ። ዘን ከላይ በኩል የፕሮፋይል ምልክታችሁን ትነኩና የተለያየ ጂሜል ሊኖራችሁ ይችላል። አንዱን ትመርጡና ያው ሁሉንም ነው ኦፍ የምታደርጉት። እኔ በአንዱ አሳያችኋለሁ። ከዚህ ጋር ማኔጅ ዩር ጉግል አካውንት የሚል አለ። እሷን አንዴ እንነካታለን። ከነካችኋት በኋላ ወደ ጎን እንዳሳለፋችሁ ምን ከላይ ማለት ነው እዚህ ጋር እንደማንቀሳቀስላችሁ እዚህ ጋር ዳታ ኤንድ ፕራይቬት የሚል አለ፣ ፕራይቬሲ የሚል አለ። እሱን አንዴ ተነኩና ወደ ታች ስክሮል ታረጋላችሁ ማለት ነው። እዚህ ጋር እንግዲህ የሂስትሪ ሴቲንጋችሁ ሙሉ በሙሉ ይመጣላችኋል ማለት ነው። አሁን ለምሳሌ እኔ ማይ አክቲቪቲ የሚለውን አንዴ ብነካ ኢቭን ዩቲዩብ ላይ ገብቼ ምን ሰርች እንዳረኩ ቲክቶክ ላይ ምን ሰርች እንዳረኩ የት አካባቢ እንዳለው ያለውን ነገር ዲቴል ይዘረዝርልኛል ማለት ነው። እዚህ ጋር እንደምታዩት ይሄው አሁን ቲክቶክ ላይ ገብቼ የነበረ ሳምሰንግ እዚሁ ጋር ኢቭን እንኳን ስልካችሁ ምንም አፕሊኬሽን ላይ ባትገቡ እንኳን የስልካችሁ ፔጅ ላይ ይሄ ዋናው አፕሊኬሽን ድርድሩ ላይ እንኳን ብትሆኑ እያንዳንዱን ነገር ያሳያል። ፍላሽ ስኮር ላይ ገብቼ ነበር፣ ኢንስታግራም ላይ፣ ዋትስአፕ ላይ፣ ፕሌይ ስቶር ላይ ገብቻለሁ። እንደዚህ ሰርች አድርጌያለሁ። እዚህ ጋር እንደምታዩት እንደዚህ ሰርች አድርጌያለሁ። ብዙ ነገሮችን ሰርች አድርጌያለሁ። እናንተም እንግዲህ ስትገቡ እያንዳንዱን ጉዳችሁን ይዘረዝርላችኋል ማለት ነው። አሁን ይሄን ነገር ጉግል አክቲቪቲያችንን እንዳይቆጣጠርብን ምን እናደርጋለን መሰላችሁ? እዚህ ጋር ሶስት የተደረደሩ ነገሮች አሉ። እዚህ ጋር ዌብ ኤንድ አፕሊኬሽን አክቲቪቲ የሚል አለ፣ ሎኬሽን ሂስትሪ የሚል አለ፣ እንዲሁም ደግሞ ዩቲዩብ ሂስትሪ የሚል አለ። አሁን የዩቲዩብ ሂስትሪያችሁን ብታጠፉትም ባታጠፉትም ችግር የለም። እንደውም የዩቲዩብ ሂስትሪያችሁ ቢኖር አሪፍ ነው። ምክንያቱም ዩቲዩብ ላይ ለምሳሌ አሁን እናንተ የኔን ቪዲዮ ለማየት ዴቭ ኢንፎ ብላችሁ ሰርች ካረጋችሁ በቀጣይ ቀንም ስለኔ የተለያዩ አዳዲስ ቪዲዮዎች ይመጣላችኋል። ስለዚህ ያ ለኔም ስለሚጠቅመኝ እናንተ ኦፍ ባታረጉት ተመራጭ ነው። ግን ያው ለኔ ብቻ ሳይሆን ለእናንተ ለምሳሌ አሁን እናንተ ተማሪ ከሆናችሁና ስለ ትምህርት ሰርች ካረጋችሁ በትምህርት ጉዳይ ያሉትን ቪዲዮዎች ስለሚያመጣላችሁ ዩቲዩብ ሂስትሪ የሚለውን ኦፍ አታድርጉት። ያው ይጠቅማችኋል። ነገር ግን ያው በጣም ሴኩርድ ሆኜ ነው ማየት የምፈልገው ስልኬን ካላችሁ ግን ሁሉንም ኦፍ አድርጉ። እዚህ ጋር መጀመሪያ ዋናውን ነገር ምንድነው ዌብ ኤንድ አፕ አክቲቪቲ የሚለውን ትገቡና እዚች ጋር ተርን ኦፍ የምትላለች እሷን አንዴ ነክታችሁ ተርን ኦፍ ታረጋላችሁ። ግልግል ነው። ከታች ኦኬ ትነካላችሁ። እዚህ ጋር አሁንም ያመጣላችኋል። ይሄው እንደምታዩት ተርን ኦፍ ሆኗል። ከዛሬ ጀምሮ ጉግል እኔ የማድረጋቸውን እያንዳንዱን አክቲቪቲዎች አይከታተልም ማለት ነው። ከዚህ በፊትም የተከታተለው ካለ ከታች ማኔጅ ኦል ዌብ ሂስትሪ የሚለው ጋር ገብታችሁ ሙሉን ዲሌት ማድረግ ትችላላችሁ ማለት ነው። አሁን ይሄኛው የመጀመሪያው ነው። ሌላው ደግሞ ወሳኙ ነገር ምንድን ነው? ለምሳሌ የእናንተን የጂሜል አካውንት የሚያውቅ ሰው እናንተ የት አካባቢ እየተንቀሳቀሳችሁ እንደሆነ እንዳያቀባችሁ እዚህ ጋር ሎኬሽን ሂስትሪ የሚለውን ገብታችሁ ተርን ኦፍ ማድረግ አለባችሁ። እኔ ኦሬዲ እዚህ ጋር ተርን ኦፍ አድርጌዋለሁ። አሁን በነካ ተርን ኦን አድርግ ነው የሚለኝ። ስለዚህ ኦፍ አድርጌዋለሁ ማለት ነው። እናንተም ይሄንን ነገር ኦፍ ማድረግ አለባችሁ። ይጠቅማችኋል። ይሄ ነገር አሁን ላይ ዝም ብላችሁ ችላ ብላችሁ ልታልፉ ትችላላችሁ፣ ግን በጣም ወሳኝ የሆነ ነገር ነው። ስለዚህ ኦፍ አደረጋችሁት ማለት ነው። ሌላኛው የዩቲዩብ ሂስትሪ ነው። የዩቲዩብ ሂስትሪ እንደነገርኳችሁ ነው። ኦፍ አረጋችሁም አላረጋችሁም ያው ለእናንተ ይጠቅማችኋል። እዚህ ጋር ከታች አማራጮች አሉ። እያንዳንዱ የዩቲዩብ ሰርቾች ብቻ ሳይሆኑ የምታዩዋቸው ቪዲዮዎች እስከ መጨረሻው አይታችሁ የጨረሳችኋቸው ቪዲዮዎችም ሆኖ እነሱን እዚህ ጋር አክቲቪቲውን እንዳይመዘግብ ከፈለጋችሁ እያንዳንዱን ኦፍ ማድረግ ትችላላችሁ ማለት ነው። እነዚህን ሶስት ነገሮች ብቻ በማስተካከል ጉግል እኛ የምናደርገውን አክቲቪቲ እንዳያቅ ከነጭራሹ ማድረግ ትችላላችሁ ማለት ነው። ስለዚህ ይሄ ቪዲዮ በጣም ወሳኝ፣ በጣም ጠቃሚ፣ በጣም አስተማሪ፣ በጣም አዝናኝ የሆነ ቪዲዮ ነው። አሁኑኑ ለዚህ ቪዲዮ አዲስ የሆናችሁ ሰዎች ይሄ ቻናል ይጠቅማችኋል። እመኑኝ ይሄ ቻናል ይጠቅማችኋል። ብዙ አሪፍ መረጃዎችን በዚህ የዩቲዩብ ቻናል ታገኙበታላችሁ። ስለ ቤቲንግ ብትሉ፣ አዲስ ኤርድሮፖች ብትሉ፣ የተለያዩ ዩቲዩብ ላይ የሚጠቅሙ ቲፖች ብትሉ፣ የተለያዩ ደግሞ እነዚህ ኦንላይን ቤቲንግ መጫወቻ ብትሉ፣ በቃ ምን አለፋችሁ አጠቃላይ ስለ ቴክኖሎጂ መረጃ በዚህ የዩቲዩብ ቻናል ስለምፖስት ይሄንን የዩቲዩብ ቻናል
ሰብስክራይብ አድርጋችሁ የደወል ምልክቷን ኦል ማድረግ እንዳትረሱ። የዛሬው መረጃ ይህንን ይመስል ነበረ። መረጃውን ሳስተላልፍላችሁ የነበርኩት ዳዊት ነኝ ከዴቭ ኢንፎ። ቀጣይ በአሪፍና ጽድት ባለ መረጃ እስከምንገናኝ ድረስ ደህና ሁኑ። ይመቻችሁ። ፒስ